ሰላም እንደምን አላችሁ ቤተሰቦቻችን። በዚህ ሰሞን ያገኘናቸው መረጃዎች ይዘንላችሁ መጥተናል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ያላችሁን ገንቢ ሀሳብ አስተያየት በኮሜንት ሴክሽን ላይ ጻፉልን። Children and mothers behind me that get so many things from me from standing here. I am the first ever Ethiopian to ever make it this far, and I hold so much pride in it. ሰሞኑ አነጋጋሪ ከሆኑ ጉዳዮች መካከል አንዱ ኢትዮጵያን በዓለም መድረክ ያስጠራች ስለ ሚስ ወርልድ ሀሴት ደረጀ ነው። ሀሴት ደረጀ የተባለች እንስት የ19 ዓመት ወጣት ስትሆን በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የኬሚካል ኢንጂነሪንግ ተማሪ እንደሆነችና አባቷ ሹፌር እናቷ ደግሞ ፖሊስ እንደሆነች መረጃዎች እየወጡ የሚገኙት እቺ ቆንጂት በዓለም መድረክ በቆንጅና ውድድር ከዓለም ሁለተኛ ከአፍሪካ ደግሞ አንደኛ በመሆን የኢትዮጵያን ስም በዓለም መድረክ አስጠርታለችና በንግግሯ ውስጥም ደግሞ ምናልሽ ከስኬት ጀርባ ብዙ እናቶችና ልጆች እንዳሉና ይሄ ከቆንጅና ውድድር ያለፈ እና ማድረግ እንደሚቻልና ሰው ያቀደውን ነገር ማድረግ እንደሚቻል ያሳዩበት መድረክ ነው። ይሄም በዚህ ደረጃ ኢትዮጵያን በዚህ ደረጃ ያስጠራ የመጀመሪያ ሰው በመሆኑ እጅግ በጣም ደስ ብሎኛል ብላለች። እኛም በጣም ደስ ብሎናል። እቺ በ19 ዓመት ኢትዮጵያን በዚህ ደረጃ በዓለም መድረክ በማስጠራቷ ሁላችንም ኢትዮጵያውያኖች በጣም ደስ ብሎናል። እንኳን ደስ አለሽ ብለናታልም። በጣም ደስ የሚል ነገር ነው። ይሄ በዚህ ደረጃ የማይጠበቅ ነገር ነው። ብዙ ቆንጆች የሚባሉ ከ128 አይ ቲንክ ወደ 120 ሀገራት ናቸው እዚህ ውድድር ላይ የተወዳደሩት። ከነዚህ መካከል ደግሞ ኢትዮጵያ በዚህ ደረጃ ሁለተኛ ደረጃ በመውጣት እጅግ በጣም ደስ ብሎናል። ሞዴል ሀሴት ደረጀ አንደኛ ደረጃ ወጣች የታይላንዳዊቷ ናት። ሶስተኛ ደረጃ ደግሞ ፖላንድ። ኢትዮጵያ ሚስ ወርልድ ሀሴት ደረጀ ደግሞ ሁለተኛ በመውጣት በዓለም ኢትዮጵያን አስጠርታለች ማለት ነው። በሌላ ጉዳዮችን ደግሞ ስለ አድዋ ብለናታልም። በጣም ደስ የሚል ነገር ነው። ይሄ በዚህ ደረጃ የማይጠበቅ ነገር ነው። ብዙ ቆንጆች የሚባሉ ከ128 አይ ቲንክ ወደ 120 ሀገራት ናቸው እዚህ ውድድር ላይ የተወዳደሩት። ከነዚህ መካከል ደግሞ ኢትዮጵያ በዚህ ደረጃ ሁለተኛ ደረጃ በመውጣት እጅግ በጣም ደስ ብሎናል። ሞዴል ሀሴት ደረጀ አንደኛ ደረጃ ወጣች የታይላንዳዊቷ ናት። ሶስተኛ ደረጃ ደግሞ ፖላንድ። ኢትዮጵያ ሚስ ወርልድ ሀሴት ደረጀ ደግሞ ሁለተኛ በመውጣት በዓለም ኢትዮጵያን አስጠርታለች ማለት ነው።